ሰላም ሰላም፣ እንዴት ናችሁ ተመልካቾች? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ምንድነው የማሳያችሁ ኮምፒውተራችን ላይ እንዴት አድርገን አማርኛ ሶፍትዌር ሳንጠቀም የአማርኛ አፕሊኬሽን ሳንጠቀም እንዴት አድርገን ኮምፒውተራችን ላይ አማርኛ መጻፍ እንችላለን የሚለውን ነው ማሳያችሁ። እሱን እንግዲህ እንዴት ነው የምናደርገው? በመጀመሪያ ወደ ኮምፒውተራችን ሄደና ስታርት በተናውን እንነካታለን፣ የዊንዶ ባሯን። ከዛ ምንድነው የምናደርግ እዚህ ሴቲንግ የምትለውን እንመርጣለን። ሴቲንግ የምትለውን ከመረጥኩ በኋላ የት ነው የሚሄደው? እዚህ ጋር ቀጥታ እዚህ ጋር ታይም ኤንድ ላንጉጅ የምትላለች እሷን እነካለሁ። ታይም ኤንድ ላንጉጅ የምትለውን ከነካው በኋላ እዚህ ጋር ላንጉጅ የምትል ትመጣልኛለች። ስለዚህ እሷን ላንጉጅ የምትለውን አንዴ እነካታለሁ። እሷን ከነካው በኋላ ቀጥታ ወዴት ነው የሚሄደው? ከዚህ ጋር አድ ላንጉጅ የምትላለች አድ ኤል ላንጉጅ የምትላለች እሷን አንዴ እዚህ ጋር ፕረስ አደርጋለሁ። ከዚህ ጋር የሰርች ቦታ ይመጣልኛል። ታይፕ ላንጉጅ ኔም ይለኛል። እዚህ ጋር እኛውን የፈለግነው ምንድነው? አማርኛን የፈለግነው። እናንተ የፈለጋችሁ እንግሊዘኛ ብትፈልጉ ለምሳሌ በተለያየ አይነት መንገድ እንግሊዘኛ ወይም የሌላ ሀገር መጠቀም ብትፈልጉ እዚህ ጋር ሰርች ማድረግ ትችላላችሁ። እኛ የፈለግነው ለጊዜው አማርኛ ስለሆነ እዚህ ጋር አማሪክ ብለን ሰርች እናደርጋለን። አማሪክ ብለን ሰርች እናደርጋለን። አማሪክ ብለን ሰርች ስናደርግ እዚህ ጋር አማርኛ የሚል መጣልን። ስለዚህ እሱ ከመጣልን ምንድነው የምናደርጋት? እዚህ ጋር ቀጥታችን አማርኛ የምትለውን አንዴ ክሊክ አረጋታለሁ። ከዛ ክሊክ አረግና ምንድነው የማደርግ? እዚህ ጋር ኔክስት ነው ምላት። እዚህ ጋር ኔክስት ምትላለች። ኔክስት እላታለሁ። ከዛ የተወሰነ ጠብቀዋለሁ። አሁን ትንሽ ጠብቄዋለሁ። ከዛ ምንድነው የማደርገው? እዚህ ጋር ኢንስታል አረጋታለሁ። እሺ ጋር መንካት እችላለሁ። እዛ ምንድነው የማደርገው? እሺ ጋር ቀጥታ ኢንስታል የምትለውን እነካታለሁ። ከዛ ኢንስታል አረጋት። ያው እሺ ጋር መጣችልኝ። አሁን ፔንድ እያደረገ ነው። ፔንዲንግ እያለኝ ነው። በመጫን ላይ ስለሆነ ትንሽ እንታገሰዋለን። ይኸው ኢንስታል እያደረገልኝ ነው። አሁን ትንሽ አሁን የምታገሰዋለሁ ኢንስታል አድርጎ እስከሚጨርስልኝ። አሁን ዳውንሎድ እያደረገልኝ ነው። እስኪ እንጠብቀው። አሁንም ዳውንሎድ አድርጎ ሲጨርስልን ከዛ ያለውን እናየዋለን። አሁን ጨርሶልኛል። ምንድነው የማደርገው? እዚህ ጋር አሁን ይኸው እሺ ጋር ወደ ሽግጥ ነው የሚመጣ፣ ወደዚች ባር ነው የሚመጣልኝ። ከዛ ምንድነው የማደርገው? እሺ ጋር ቻት አማሪክ ምትል እሺ ጋር መጣችልኝ። እንግሊዘኛ ከፈለኩ እንግሊዘኛ ዩናይትድ ስቴትስ እዚህ ጋር ኪቦርድ አለ። እንግሊዘኛ ዩናይትድ ኪንግደም እዚህ ጋር አለ የጫንኩት። አማሪክ የሚለው አሁን የጫንኩት ሪሞቭ ብዬ እንደገና ስለጫንኩት እዚህ ጋር አማርኛ መጣልኝ። መጀመሪያ አደረግና ከዛ በኋላ የፈለኩት ብራውዘር ጋር ሄጄ አማርኛ መጻፍ እችላለሁ ማለት ነው። እዚህ ጋር አሁን ለመጻፍ ፈልግ ላድርጌ የፈለኩትን ነገር በአማርኛ መጻፍ እችላለሁ። ይሄን ለመጻፍ ደግሞ ሾርት ከቶች ምንድናቸው? ዊንዶ ባር እና ስፔስ ባክ ስፔስ የምትለው ዊንዶ ባር የምትለውንና ስፔስ ባር እዚህ ጋር ምስሉ ላይ እንደምታዩት ዊንዶ ባር እና ስፔስ ባር የምትለውን ማለት ነው። እንደዚህ አድርጌ እየቀያየርኩ እንደዚህ ሳደርገው አሁን በአማርኛ መጻፍ እችላለሁ። እንደዚህ ሳደርገው አሁን በእንግሊዝኛ መጻፍ እችላለሁ። ስለዚህ እንዳያደርገን መጠቀም እንችላለን ያለ ምንም ሶፍትዌር፣ ምንም ድራይቨር እናወርድ ምናምን ሳንል አፕሊኬሽን እናወርድ እንደዚህ በቃ የተለያየ ሶፍትዌር አማርኛ ሳንጠቀም እንዳያደርገን ቀጥታ እዛው ላይ ኢንስታል አድርገን መጠቀም እንችላለን ነው። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሳብስክራይብ ማድረግ አትርሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።